D.R.E. Dr. Dre, motherfucker. You know I'm mobbing with the D.O. double G. Yo. What's that? What's that? ሰላም ዩቲዩብ ፋሚሊ ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እሙ የልጅነት ህልሜ ምን እንደነበር ታውቂያለሽ? አታውቂም አይደለ? ድሆችን መርዳት ነበረ። ምነው አሁን ለምን ተከራከራችሁ? እውነታን እኮ እኔ ራሱ የልጅነት ህልሜ ድሆችን መርዳት ነበር። ግን እኔ ራሱ አሁን ድሃ ነኝ። እንግዳ መጥቶ ከሱ ጋር ደስ ትባል። ይሄ መኪና ድምጻ እንዴ? እግዚአብሔርን ያጋጥማል እንዲህ ማለት ነው። ግን ድምጹ የመኪና እኮ ነው የሚመስለው። እኔ ባልደቷ አይደለም የባልደቷ ጓደኛ ነኝ። ምንድነው የትሬንድ አልቀረም? እኔ ባልደቷ አይደለም የባልደቷ ጓደኛ ነኝ። እኔ ባልደቷ አይደለም የባልደቷ ጓደኛ ነኝ። እሺ እኔ ባልደቷ አይደለም የባልደቷ ጓደኛ ነኝ። እኔ ባልደቷ ነኝ። Happy birthday my bestie. አዎ እንግዲህ ድሮ ጸጉሯ ወርዶ ምናምን ነበር የሚባለው። አሁን ደግሞ ወርዶ እንዴት አንድ አይነት ሊሆን ይችላል? ይኸውላችሁ ማለት ሳይዙ እንዴት ነው? በነገራችን ላይ እንኳን ደስ አለሽ ለማለት እንወዳለን። ግን እንዴት አይነት ስብስብ እንደሆነ ደስ የሚል ስብስብ ነው። ሳይዝ እንደዚህ እኩል ሲሆን ደስ ይላል። በቃ መልካም ልደት ብለናል እኛ። ጀለስ እንዴት ሆኖ ወርዶ ነው? ከዚህ በኋላ መቆም ለሱ ማለት ነው። በከዘራ አይቆምም ካሁን በኋላ። ነውራም በአለገ አታ በአለገ ህዝቢ ነውራ እጂ ተመልሳለች። አንተን ያመነ ሁሉ ዳነ። አንተን አምኜ ምን ሁኜ አንተን አምኜ ምን ሁኜ አንተ ታያል እግዚአብሔር ስሙ ይመስገን። ጨለማው አውጥቶ ወደ ብርሃን የመራን ሰማያዊው ሰማይ ሩቅ ይመጣል ጌታ በምሕረት ታጅቦ በእልልታ በእልልታ አንተን ያመነ ሁሉ ዳነ። አንተን ያመነ ሁሉ ዳነ። አንተን አምኜ ምን ሁኜ አንተን አምኜ ምን ሁኜ አንተን ያመነ ሁሉ ዳነ። አንተን ያመነ ሁሉ ዳነ። አንተን አምኜ ምን ሁኜ አንተን አምኜ ምን ሁኜ ቅዱስ ኃያል እግዚአብሔር ስሙ ይክበር። መመለሷ ራሱ በቃ በጣም ነው ደስ የሚለው መዳኗ ራሱ እና ወዲህ በቃ እንዲህ መሆኗ ራሱ አሪፍ ነው። ቀጣይ መዝሙር እንጠብቃለን እንግዲህ። እኔ ጂጂ ደግሞ እንዴት እንደምትመቸኝ ማለት ነው እግዚአብሔር። እና ፈተና ስንት አመጣ? ከፍተኛ ነው ከክላሱ እኮ ስንት አመጣ? ከስንት ነው ደግሞ ሲጀምር? ከ60 ነው ፈተናው እኮ ከስንት አመጣ? ከፍተኛ ነው። ከፍተኛውን አላልኩም። ስንት አመጣ? 10 አዎ ጎበዝ እኮ ነው አንተ ሁሌ እንዳኮራኸኝ። ኧረ አባዬ ዝቅተኛው ስንት ቢያመጣ ነው? መቀጥቀጥ ነው ይሄን አስገብተህ ማለት ነው። ሲጀመር አብቅቶለታል፣ ገደለው ፋዘርየው። እሸቱ አፈቀላጤ ነው በጣም ከሚገርመኝ። እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ እንደበስ ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። ጉዱ ነው እሸቱ። እንግዲህ ሌላ ቪዲዮም አለ። እስቲ ቆይ እሸቱን እንትን ሲሉት ምን እንዳረገ ምናምን የሚያወሩበት እኛ አባት ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት። ክፉ ስራ ምን ነው? ምን አገኘህ ልጃችን?
እስቲ ምን እንዳረገ ኮሜንት እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር በረከት ልትቀበል ቦታውን ልትጎበኝ ከአበው አባቶች ልትባረክ የናቡነ ሳሙኤል የናቡነ ተስፋ ሐዋርያት የናቡነ ሚናስ የናቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸውም። ከጽሞናው ቦታ ከስውራኑ ቀይ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሴት አሯሯጥክበት። አበው አባቶችን አሳዘንካቸው። መናንያን አርድእቶችን አሸማቀቅከን። የተስፋዋን ምድር ገዳማዊ ቅድስትን የመናፍቃን መሳለቂያ ያደረካት። አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለ ቦታው ታላቅነትና ክብር እንዳልነገርን ሁሉ አንተ ግን እንደምንም ሳትቆጥረን ታሪካችንን ከቆሻሻ ውስጥ ቀበል። ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም የአበው አባቶችን ውግዘት ጥሳ ዋልባን ያክል ትልቅ የቅድስና ቦታ በድፍረት ኃጢአት የኔ ነው የምትል ሴት ያሯሯጥክበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም። የተባረከው የቅድስና ቦታ ዋልባ ነው እንጂ ስለ ዋልባ ታሪክ ስንነግርህ ስለ ቃል ኪዳኑ ስፍራ ስናብራራልህ ስለ እውነታው ስናወራህ አንገትህን ስትነቀንቅ የነበረው ለካ ከአንገት በላይ እንዲሉ ከአንገት በላይ ነበር። በዓለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረን እነርሱንም አስወግዛ ወደ ቤትህ ተመለስክ። አፈር መስለን አፈር ግጠን መሬት ነክተን ዕለተ ሞታችን ከምንጠባበቅበት የአባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ዓለም ሰውሮ ያስቀመጠውን ቦታ ሳንጠራህ ሳንጽፍልህ አንዲት ለዋልባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታህ ኦኬ። እስቲ ቪዲዮን እኔ እንግዲህ ቪዲዮን ሳላይ መፍረድ አልችልም። ቪዲዮን ያየ ሰው እስቲ ኮሜንት ላይ ምናምን ነገር ደቅ አድርጉልኝ ምን ስህተት እንደሰራ ምናምን ነገር። አሁን እቺላም ቁጭ ባለችበት ብዙ ዝንቦች እያስቸገሯት ነውና እኔ ደግሞ እያባረርኩላት። ምናልባት ዝንቦቼ እኔ አንተንም ብለው መጥተው ሊሆን ይችላል። ማን ያውቃል? እስኪ ዞር ዞር በልላት። አረ ትረፍበት፣ አረ ትረፍበት። በገዛ ሜዳዋ ሄደ በቦታዋ ጭራሽ በዚህ መጣ ደግሞ ብለህ ብለህ ተጎርጎር ብለህ ጭራሽ ላይ ብለህ ያልታደሰ ሜምበር መሰለህ። ዳፍንታም ሌባ። ለማንኛውም ያረዳሽ ለጨዋታው ነው። እሺ በልላት። የስዕል እንትኗን ትታ በዚህ መጣች። አሁን ደግሞ ይመቻት። ሃኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። ምን መርጌታ ይችላል። እግዚአብሔር መሪጌታ ይችላሉ። መሪጌታ በጣም ይችላል። ጩኸትሽም የግጥም አይመስል አኳኋንሽ ሁላ ምን አለ ከኋላ ምን አለ ከኋላ። እኔ እንደዛ አላሰብኩም። ነውራን በዓለጌ አታ በዓለገ ህዝቢ ነውራ ዘብላ ያገባት የ96 ዓመቷ ቢሊዮነር ማሳል ሲጀምር ከመሽመሽ ሞተች እያለ ስትጠብቅ ሴትዮዋ 200 ትኖራለች። እሺ አንድ ጊዜ እህታችን የምትለውን ሰምተን እንመለስ። እዚህ ፉንጋ መኪና እየነዳ ገርዳሚ እኔ በግሬ በዚህ ነው። እቺን ቪዲዮ ቲክቶክ ላይ አይታችኋታል? በሌላ ቸካ ምናምን ፉንጋ። እሺ እህታችን በመጀመሪያ እኔና አንቺ ገባሽ? አንተዋወቅም እና ይሄን አይቼ ቪዲዮ አልሰራም ብዬ ነበር። ግን ይሄ ደግሞ እንደዚህ የሚታለፍም እኛ ሰርተን በስራችን ተምረን የደረስንበት ደረጃ እኔ አሁን ከገርዳሚዎቹ አንዷ ነኝ። ሄሎ ቤቢ ደህና ነህ? አለሁ እኮ እኔ ደህና ነኝ። እንዴት ነህ? መኪና ይዛል። ደስ ይላል። ፉንጋ መኪና እየነዳ ገን መተናል። ይች ደግሞ ማናት? ቁሌታማን ሼፍ ይዘናል። ዶሮ ይልሻል፣ ይታሽልሻል፣ ውሻው ሳይጠራ ቀድሞ ጮሆልሻል።
አለኛው ውሻ ድንቹም ይመጣል ከዛ ይሰነጥቃል አየር ላይ ተከትፎ ቀመሙም ይመጣል በቴቴ ለሃጩ ይልሻል። እሺ አሁን ይሄንን ምን አደረገች ለህዝቡ ማስረዳት ዶሮም ይበስላል ድጋሚ ለሃጭ አንቺ አምሻል እንዴ እቺ ቁሌት እቺ ወስዋሳ እኔ ራሱ በቃ እግዚአብሔር ጭራሽ አትልበታለች ወይ ዘጋኝ ነውራም በአለጌ አታ በአለገ ህዝቢ ነውራ ነው ከየት ነው የት ሀገር ናቸው የሰፈር አሁን ያለነው እንትን ያለነው ባህር ዳር ዋው በጣም ሀገር ናት ከዛ ግን ለነገሩ ግን እንመለሳለን ለነገሩ ያው አገባባችሁም ያው አውቄ ነበር ባህር ዳር እንደሆናችሁ እንዴት ያው ሳያችሁ ራሱ የጣና ሐይቅ እንቦጭ ነው የምትመስሉት እንቦጭ ነው የምትመስሉት አላለም እንቦጨረ እና የዛሬ ቪዲዮአችን ይሄን ይመስላል ቪዲዮ ከተመቻችሁ ሰብስክራይብ ላይክ ሼር አድርጉ ፒስ